በጣም በቃ ተከስሼ ነው የመጣሁት። እንዴት ዝምት ያለሽ? ይሄ ሁሉ ዶሜስቲክ ቫዮለንስ እያለ እህታችን በቀደም ለታ ከፎቅ ላይ ራሷን ገላ ስትወድቅ እንዴት ዝምት ያለሽ? ይሄ ሁሉ ስለ ሴቶች እያስተማርሽ ተብዬ ተከስሼ ነው የመጣሁት። ዝም ስላልኩኝ ግን አይደለም፣ ሁሌ ስለምናገር ምን ማለት እንደሚገባኝ ትንሽ ስለቸገረኝ ነው። በጣም ነው የሚያሳዝነው። እና ይሄ ደግሞ ኤቭሪዴ የምንናገርበት ነው። የግድ አይደለም አንድ ሰው ከአንድ ሰው ጋር መኖር ያለበት ቢሆን ጥሩ ነው። ካልሆነ ግን ሰላም ይበልጣል፣ ጤና ይበልጣል፣ በህይወት መኖር ይበልጣል። ብዙ ጊዜ ተነጋግረናል። ለምንድን ነው ይሄንን ያህል ከራሳችን አብልጠን ሪሌሽንሺፕን የምንወደው? ከራሳችን አብልጠን ሌላ ሰውን የምንወደው? ከራሳችን አብልጠን ባለትዳር ናት ወይ ደግሞ ቦይፍሬንድ አላት መባልን የምንወደው ለምንድን ነው? በጣም ነው የሚያሳዝነው። አዎ አስቴርዬ በጣም ነው የሚያሳዝነው። ግን መቼ ነው የሚበቃን? አይበቃም ወይ? ስንቶቻችን መሞት አለብን? የግድ አይደለም። ቢሆን ጥሩ ነው እኮ። ካልሆነ ግን የግድ አይደለም። በሰላም መኖር ይሻላል፣ በጤና መኖር ይሻላል። ለብቻ ተሆኖ እኮ ሙሉ ይኮናል። የግድ አይደለም የሆነ ሰው አጠገባችን መሆን ያለበት። አይበቃንም ወይ? ስንት ሴት መሞት አለበት? አረዳት፣ ገደላት፣ ከፎቅ ራሷን ጣለች፣ ተወረወረች። በጣም ጆሮአችን ሁሉ እየለመደ ስለሄደ በጣም የሚያስፈራ ሁኔታ ላይ ያለን ይመስለኛል። ቢኮዝ በጣም ሲለማመድ እየደነገጥንም ያለ አይመስለኝም። በቃ እየለመድነው ነው። ያ ብሉዬ yes I'm doing good። በጣም ጥሩ ነው ያለሁት። በጣም ሰላም ነው ያለሁት። restful ነው ያለሁት። በጣም ደህና ነኝ እግዚአብሔር ይመስገን። thank you so much I appreciate። እና ምንድነው እንደዚህ ሆን ነው? እስቲ ዛሬ እንድናወራ ፈልጊያለሁ። በጣም ልቤን እየከበደኝ ነው የምናገረው። ይሄን በእውነት ነው መላችሁ። ምን እንደምንውላ ግራ ነው የሚገባኝ። ግን የግድ አይደለም። በቃ የግድ አይደለም የግድ አይደለም። የእውነት ነው መላችሁ። የግድ አይደለም ከሆነ ሰው ጋር መኖር የሚያስፈልገው። የግድ አይደለም። በቃ የግድ አይደለም። ይሄ ሁሌ እንደምላችሁ የእግዚአብሔር ቃል ይናገራል። የእግዚአብሔር ቃል እግዚአብሔር ፍቺን እንደማይወድ ይነግረናል። እግዚአብሔር ግን አመጽንም አይወድም። እግዚአብሔር አመጽን አይወድም። እግዚአብሔር የማንንም ሰው መጎዳት አይወድም። የማንንም ሰው ሚስትሪት መደረግ ግን አይወድም። አይደለ? እኛ እንኳን ልጆቻችንን ሰው ሲነካብን ካልወደድን እግዚአብሔር አባት ደግሞ አስቡት፣ ደሙን ያፈሰሰልን አንድያ ልጁን መስዋዕት የሰጠን እኛ በአባታችን ኪንግደም ውስጥ ፕሪንሰስ ሆነ እንድንኖር ነው እንጂ ማንንም በጥፊ እያለን እየወረወረን እየሰደበን እየተፋብን እንድንኖር ይሄ እግዚአብሔር ሐሳብ አይደለም። የእግዚአብሔር ፍቃድም አይደለም። ተው እንመለስ። ተው ወደ ዋና ማንነታችን እንመለስ። አይደንቲቲያችንን ስለምናጣ ማንነታችንን እየጣልን ስለሆነ የሆነ ሰው ስናገኝ በቃ እሱን ለማስደሰት ስለምንሮጥ ራሳችንን ስለምንተው ነው። ትዳር ከሆነ የእግዚአብሔር ቃል ፓርትነርሺፕ እንድንሆን ነው የሚጠይቀን። ፓርትነር እንድንሆን ነው እንጂ እንደ ሁሉን እርግፍ አድርገን የራሳችንን ህይወት አቁመን የሱን ህይወት እንድንኖር ወይ ደግሞ ወንድ ከሆነ ደግሞ አንተም እርግፍ አድርገህ ህይወትን ጥለ የሷን ህይወት እንድትኖር አይደለም። ይሄ አይደለም ትዳር። ፓርትነርሺፕ ነው። እዚህ ምድር ላይ ለተሰጠን አሳይመንት እንዲቀልልን እየተደጋገፍን እየተሳሰብን እየተጋገዝን እንድንኖር ነው እንጂ አንዱ ተሳዳቢ አንዱ ደብዳቢ አንዱ ደግሞ ተደብዳቢ እየሆነ እንድንኖር ይሄ የእግዚአብሔር ፍቃድም ሐሳብም አይደለም። እግዚአብሔር ክፉ አምላክ አይደለም። እንደዚህ አይነት አምላክ የለንም እኛ። እና አይበቃም ወይ? የእውነት ነው አይበቃም ወይ? ዛሬ ተገደለች ይባላል፣ እንደገና ከፎቅ ላይ ወደቀች እንሰማለን። አረዳት ይባላል፣ መቶ ገደላት ይባላል። ጆሮአችን በጣም የሚያስፈራ ነገር እየሰማን እኛ ግን እየለመድነው ነው። እናንተ ሰዎች በጣም እየለመድን ይሄንን እንደዚህ አይነት ኒውስ በጣም የሚያስፈራ እየሆነ እያለ ጆሮአችን ግን እየለመደው በጣም ያስፈራል። አያስፈራችሁ? በጣም ነው የሚያስፈራው። እና ምንድነው እንደዚህ ያህል ከነፍስ አጥብቆ ትዳርን መፈለግ፣ ከነፍስ አጥብቆ ስቴተስ በቃ ባለ ትዳር ናት መባልን መፈለግ እስከ መቼ ነው? ብንኖረው ቢሆን የእውነት ህይወቱ ቢኖር እኮ መልካም ነው። ካልሆነ ግን
ራስን አሳልፎ እስከ መስጠት በቃ የቀረው ይቅር እኔ ባለ ትዳር ብቻ መባል አለብኝ ወይ ጎረቤት ምን ይላል ቤተሰብ ምን ይላል እያልን ብቻ አንድ ህይወት እኮ ነው ያለን 30 ህይወት የለንም ያን አንድ ህይወት መጠበቅ ደግሞ የኛ ኃላፊነት ነው አይመስላችሁ አንድ ህይወት ነው ሰው ያለው 30 ህይወት የለው አንድ መልእክት አገኘው ትላንትናና እስቲ አንድ ጊዜ አስተምረሽ ነበር ስለ ይሄ የስቴጆቹን አስተምሪን ብላችሁ ነበር የሆነ ሰው ጽፎልኛል በቀደም ለታ እሱን ከዚህ በፊት ብዙ ጊዜ ተናግሬያለሁና አሁን ደግሞ የተሰጠኝ መልእክት ደግሞ እንዴ ዝምት ያለሽ ሰሞኑን በጣም ብዙ ሴቶች ተገደሉ እየሰማን ከፎቅ ወደቀች እየሰማን እንዴ ዝም አልሽ ተብዬ አራት ሜሴጅ አግኝቻለሁ ዝም ስላልኩኝ አይደለም ግን ስንት ጊዜ ልናገር በጣም ብዙ ጊዜ ተነጋግረናል ይሄን የግድ አይደለም በህይወት መኖር ይበልጣል ጤና ይበልጣል ህይወት ይበልጣል ይሄን ያህል ተማረን የግድ በቃ ከዚህ ሰው ጋር መኖር አለብኝና ብለን ትርፍ ህይወት የለንም የተሰጠን አንድ ህይወት ነው ያ ህይወት ደግሞ ክርስቶስ ዋጋ የከፈለበት ክቡር ህይወት ነው ያለን አይደለ ያንን ህይወት መጠበቅ የኛ ኃላፊነት ነው ትዳር በጣም መልካም ነው እግዚአብሔር የፈጠረው ነው በጣም ቢዩቲፉል በጣም መልካም ሚሰራ ከሆነ አንደርስታንድ ላደረገው ስራ አለው ስራውን መስራት ለቻለ በጣም የሚገርም አሜዚንግ ኢንስቲትዩሽን ነው ያ ካልሆነስ እግዚአብሔር እንዳለው አይነት ካልሆነ አንድ ሰው እየሞተ አንድ ሰው እየኖረ ወይ ደግሞ አንደኛው እየሞተ ያንን ነገር ለመጠበቅ የሚሰራው ስራ ግን ሊኖር አይገባም እኔ በዛ አላምንም እግዚአብሔር ቃል እንደዛ አይለንም ኦኬ ሰው እየሞተ የሚያድነው ትዳርም የለም እየሞተ የሚያድነው ባልም የለም እየሞተ የሚያድነው ሚስትም የለም ክርስቶስ አንዴ ሞቶ ዋጋ ከፍሏል ዋጋ የከፈለው ደግሞ ለሰው ልጆች ነው እንጂ ለሁኔታዎች አይደለም ለሲንግልነትና ለባለ ትዳር እንድንባል አይደለም ክርስቶስ የሞተው እኛ ልጆቹ እንድንባል ነው ልጅነት ይበልጣል የክርስቶስ ልጅነት ይበልጣል ከምናገኘው ስቴተስ እሷ ዶክተር ናት እሷ ባለ ትዳር ናት እሷ አይደለችም ከሚባለው እሷ የጌታ ልጅ ናት መባል ይበልጣል ትልቁ ህይወት እሱ ነው በቃ ሌላ ህይወት እኮ የለንም እኛ ግን ከነፍሳችን አጥብቀን ምንወደው ስቴተሱን ነው ባለ ትዳር ናት ጮኛ አላት ምናምን መባልን ስለምንፈልግ ነገር እየተበላሸ እንደሆነ ያያየን ህይወታችን አደጋ ላይ እንደሆነ ያያየን ስቲል እንቀጥላለን ከዛስ አረዳት ተወረወረች ሞተች ገደላት ደግሞ እንባላለን is it worth it ለብቻ ሆኖ ሰላም አይሻል ለብቻ ሆኖ በሰላም ሆኖ ጌታን ማገልገል አይሻልም ጤና አይሻልም ለምንድን ነው እንደዚህ አታችመንት ውስጥ ምንገባው እንደዚህ አይነት ከስቴተሱ ጋር ነው አታችመንታችን ደግሞ ከሰው ጋር አይደለም ባይ ዘ ወይ ይመስለናል አይደለ አንድ ሰው ከአንድ ሰው ጋር ሲኖር ከዛ ሰው ጋር ይመስለናል honestly speaking እንደዛ ይመስለኝ ነበር እኔ ለካ ይሄ ሰው በቃ እኔ እንዴት ተዋዋለው እንደዚህ አቢዩዝም እያረገኝ እየመታኝ እየሰደበኝ እንደፈለገ እየገፈታተረኝ ከሱ ጋር መኖረው ለካ እሱ ከሰውየው ጋር ወይ ከሴትየዋ ጋር አታችመንት ስላለን አይደለም ከስቴተሱ ጋር ነው ባለ ትዳር ነው ከሚል ስቴተስ ጋር በጣም የሚገርም ቁርኝት ሳናስበው እንደዛ አይነት ሐሳቡ ስለምንገባ ያንን ለመተው ሰው ምን ይለኛል ጎረቤት ምን ይለኛል ቤተሰብ ምን ይለኛል ቤተሰብማ በህይወት ብንኖር አይሻልም ቤተሰቦቻችን እኮ በጣም ብዙ ዋጋ እኮ ከፍለዋልኛ እንዴ በጣም ብዙ ዋጋ እኮ ከፍለዋል ታዲያ ይሄ ነው እንዴ ለነሱ የሚገባው ኖረን በህይወት ኖረን ልንጦራቸው ሲገባ የ20 ዓመት የ21 ዓመት ልጅ ከፎርቅ ላይ የተወረወረች አገባዩን ብላ እያታረደች ምትኖርበት ምክንያት ምንድነው አይበቃም እንዴ አይመስላችሁ የግድ አይደለም ኦኬ አንድ ሰው ትዳር ስለሌለው ወይ አንድ ሰው ሪሌሽንሺፕ ስለሌለው አንድ ሰው
ሲንግል ስለሆነ የሆነ ህይወቱ ላይ የጎደለው ነገር አለ ማለት አይደለም። ሙሉ ሰው ነው። ምክንያቱም ሙላት ከክርስቶስ ነው እንጂ ከሁኔታ አይመጣም። አንድ ሰው መልቲ ሚሊዮነር ስለሆነ ሙሉ ነው ማለት አይደለም። ሙላት ክርስቶስ ነው። ሙላት በማንም የለም። በምድራዊ ነገር ሙላት የሚባል ነገር የለም። አሁን የደረስንበት ደረጃ ግን በጣም በሚገርም ሁኔታ ያው በእኛ ካልቸር ደግሞ ለሴት ልጅ እድሜ ስለሚሰጥ በዚህ እድሜ ከዚህ እድሜ እስከዚህ እድሜ ማግባት አለባት፣ ከዛ እድሜ ካለፈች ግን በቃ የሚያገባት የለም ምናምን ስለሚባል ተንደርድረን በቃ እንደው ተጣድፈን ያገኘነው በቃ መልካም የሚመስል ሁሉ በደንብ ሳናጠና በደንብ ብዙ ጥያቄ ሳንጠይቅ ዘው ብለን እንገባለን። ከዛስ ማንነታችንን ረስተን ለዚህ ሰው ስንኖር አቢዩዚቭ የሆነ ሰው እየሆነ እያየ ነው። በጣም ብዙ ሬድ ፍላጎችን እያየን በቃ ችግር የለም ይስተካከላል እለውጠዋለሁ እያለን እንገባለን። ስንቶቻችን እንደዛ ብለን እንለውጠዋለን? ሰውን የመለወጥ ኃይል የለውም። ሰውን የሚለውጥ እግዚአብሔር መንፈስ ብቻ ነው። ሰው ልቡ በእግዚአብሔር መንፈስ ሲነካ ብቻ ነው የሚለወጠው። ካልሆነ እግዚአብሔር የግድ አምላክም አይደለም። ጎትቶ ና ተለወጥ ብሎ አይለውጥም ማንንም። ፍቃደኛ ለሆነ ሰው ብቻ ግን ይለውጣል። ኦኬ፣ እንደዛ አይነት ሐሳብ ውስጥ አትግቡ። እኔ ቀይረዋለሁ፣ እኔ ቀይራታለሁ፣ እንደዛ አይሆንም። እስቲ ዛሬ እንደገና ልድገመውና ስቴጆቹን ልንገራችሁ። ምንድነው እስቲ ያ ነገር አቢዩዝ የሚባለው ነገር ከሩቅ ሲመጣ እንዴት ማወቅ እንችላለን? ምንድነው ስቴጆቹ? ምንድነው የምናረገው? መጀመሪያ ስናየው ምንድነው የሚመስለው? እንደዛ አይነት ሰውስ እንዴት ነው ራሳችንስ የምናስመልጠው ሚለውን ለማየት አንደኛ አቢዩዝ ምንድነው? አቢዩዝ ማለት ያለ ፍቃዳችን የምንገኝበት ቦታ፣ ያለ ፍቃዳችን የሚደረግ አክቲቪቲ፣ ያለ ፍቃዳችን የሚደረግ ሰዎች እኛ እንደምንፈልገው አይነት ትሪት ሳያረጉን ሲቀሩ ሮንግ በሆነ መንገድ። ሮንግ የሚባለው በምንድነው? በምን አይተን ነው ሮንግ የሚባለው? ከስብዕና እንደ ሰው ማለት ነው። በሰው መብት ሂውማን ራይት ከሚባለው አይተን፣ ከእግዚአብሔር ቃል አይተን፣ ከኛ ሶሳይቲ አይተን፣ በብዙ ሳይድ አይተን ይሄ ትክክል ወይ አይደለም፣ ሰው እንደዚህ ትሪት አይደረግም ብለን ምናይበት አቅጣጫ ማለት ነው። ይሄንን በሙሉ ሚስ አርጎ ሲወጣ ይሄ ዶሜስቲክ አቢዩዝ ይባላል። ዶሜስቲክ አቢዩዝ የሚባለው አጠገባችን ባሉ የቅርብ ሰዎች ሪሌሽንሺፕ ውስጥ ባለንባቸው ሰዎች ሊሆን ይችላል። አብረውን በሚኖሩ የቤተሰብ ክፍሎች ሜምበር ኦፍ ፋሚሊ ሊሆን ይችላል። ስራ ቦታ ሊሆን ይችላል። ብቻ ቅርባችን ባሉ ሰዎች የሚደርስብን ማንኛውም አይነት የስብዕና የጎደለው ጥቃት ይሄ አቢዩዝ ይባላል። ኦኬ፣ ዶሜስቲክ ሲባል ደግሞ የቤት ውስጥ ማለት ነው። ቤት ውስጥ ቢሆነው በትዳር ውስጥ ሊሆን ይችላል፣ በፋሚሊ ውስጥ ሊሆን ይችላል፣ በቤተሰብ ውስጥ ሊሆን ይችላል። ያለ ምንም አይነት ጥቃት ሊሆን ይችላል። ሴክሹዋል ጥቃት አለ፣ ፋይናንሻል በገንዘብ ጥቃት አለ፣ በኢሞሽን የሚባል አለ፣ በሳይኮሎጂካል የሚባል አለ፣ በፊዚካል የሚባል አለ። ይሄ ሁሉ ጥቃት አቢዩዝ ነው። ዛሬ ግን ልናገር የፈለኩት ልናገር የፈለኩት ስለ ሪሌሽንሺፕ ውስጥ ስላለ ዶሜስቲክ ቫዮለንስ ሆኖ ግን ፓርትነርሺፕ ወይ ደግሞ ሪሌሽንሺፕ ውስጥ ስላለ ዶሜስቲክ ቫዮለንስ ነው ልነግራችሁ የፈለኩት። ይሄ ዶሜስቲክ ቫዮለንስ ሪሌሽንሺፕ ውስጥ ከኛ ጋር ያሉ ሰዎች ባል ሊሆን ይችላል፣ ሚስት ልትሆን ትችላለች፣ ጮኛ ሊሆን ይችላል፣ ቦይፍሬንድ ሊሆን ይችላል። ይሄ ብቻ በሪሌሽንሺፕ ውስጥ ያለ ሰዎች ሲያጠቁ ይሄ ዶሜስቲክ ቫዮለንስ አንዱ ፓርት የዶሜስቲክ ቫዮለንስ ነው። እንደዚህ አይነት ጥቃት ዝም ብሎ ከመሬት ተነስቶ ብድግ ብሎ አይጀምርም። የመጀመሪያው ስቴጅ ሁሉም እንደዚህ ሳይክል ነው። ኦኬ፣ ሳይክል ነው። የመጀመሪያው ስቴጅ የዚህ ሳይክል የመጀመሪያው ስቴጅ ግሩሚንግ ስቴጅ ይባላል። ግሩሚንግ ወይ ደግሞ የማመቻቸት ስቴጅ ይባላል። ልክ እንቁራሪትን ሙቅ ውሃ ውስጥ ብትነክሯት ዘላ እንደምትወጣ ሞቅ ያለ ውሃ ውስጥ ደግሞ ስናስገባት በጣም ኮምፈርተብል ሆና ቁጭ እንደምትል ልክ እንደዛ አቢዩዝ የሚያደርጉ ሰዎች መጀመሪያ ሙቅ ውሃ ውስጥ አይከቱንም። መጀመሪያ በጣም ኮምፈርተብል የሆነ ለብ ያለ ውሃ ይሆናል። ፍቅራቸው በጣም በመጠን ነው።
ሪስፔክታቸው በጣም በመጠን ነው። ሁሉ ነገር በቃ እውነት እስከማይመስል ድረስ ያመቻቹና ምቾት ውስጥ ያስቀምጡናል። የምንቀመጥበት ሁኔታ ሜንታሊ እኛ ይሄ ነው በቃ እስክንል የኔ ኑሮ ይሄን ነው ማለት ነው የሚመስለው፣ ይሄ ነገር ትክክል ነው ማለት ነው እስክንል ብሬን ዋሽ ያረጉናል። በሚያረጉት ነገር በሚነግሩን ነገር በቃ ልክ እንደዚህ ለብ ያለ ውሃ ውስጥ እንደተቀመጠ ሰው በጣም ኮምፈርተብል ሆነን እንድናምናቸው እንድንቀመጥ መጀመሪያ ያመቻቹናል። እውነት ይመስለናል። ኦኬ። ከዛ ሁለተኛው ስቴጅ ልክ ይሄኛው ስቴጅ ላይ እኛ በጣም ኮምፈርተብል ከሆንን በኋላ የሁለተኛው ስቴጅ ቴንሽን ይባላል። ይሄ ቴንሽን ምን ይሆናል? እኛ በጣም ኮምፈርተብል ሆነን ከተቀመጥን በኋላ ይሄ በቃ ይሄ ነው ህይወቴ ካልን በኋላ ልክ ያ ለብ ያለ ውሃ በጣም እየተመቸን ሰውነታችን መፈታታት ሲጀምር፣ ማመን ስንጀምር፣ ኢንፎርሜሽን መስጠት ስንጀምር፣ ህይወታችንን ሼር ማድረግ ስንጀምር፣ ስለኛ ህይወት ነው ስለኛ ያለ የህይወት ሚስጥርን ለነዚህ ሰዎች ሼር ማድረግ ስንጀምር ምንድነው የሚሆነው? ቴምፕሬቸር ውሃውን ትንሽ ጨመር ያደርጉበትና ምን ይባላል? ይሄ ስቴጅ ደግሞ ቴንሽን ስቴጅ ይባላል። ይሄ ቴንሽን ያለበት የሆነ ግጭቶች ይፈጠሩና ባላወቅነው መንገድ እነዚህ ሰዎች ግልብጥ ብሎ በማናውቀው መንገድ በጣም የሚበሳጩ ሰዎች ምንድነው? ምን አርጌው ነው? እሱማ መልካም ሰው ነው፣ ይሄን ሁላ ጊዜ መልካም ሰው ነው። አይ እንደዚህ የማያደርገው እኔ በጣም ስላበሳጨሁት ነው፣ እኔ በጣም ትልቅ ጥፋት ስላጠፋሁኝ ነው ብለን ራሳችንን እንድንወቅስ እስኪያደርጉን ድረስ ያ ቴንሽን ስቴጅ እየጨመረ ይሄዳል። ግጭቶች ሊጀምራሉ፣ ሐሳብ መጋጨቶች ይጀምራሉ። ከዛኛ ደግሞ ምንድነው ያ በጣም ኮምፈርተብል ውሃ ውስጥ ስለነበርን ምንድነው የምንለው? ዲናያል የሚባል ውስጥ እንገባለን። ዲናያል ማለት ክህደት ማለት ነው። እንክደዋለን። አይ ይሄ እኮ እንደዚህ ያደረገው እኮ አይ ጥሩ ቀን ስላልዋለ ነው፣ ዛሬ ስራ ከባድ ቀን ነበራት መሰለ ወይ ከባድ ቀን ስለነበረው ነው እንደዚህ ያለኝ እንጂ እሱማ እንደዛ አይለኝም፣ እሱማ በጣም ነው የሚወደኝ እያልን ያ መጀመሪያ የቀመስነው ኮምፈርት ያ ሪያሊቲ ላይ እንዲቀየር እንፈልጋለን፣ ሪል እንዲሆን እንፈልጋለን። ያልገባን ግን ኦሬዲ ማኒፑሌት ስለተደረገን ኦሬዲ ብሬን ዎሽ ስለተደረገን ያ ሞቅ ያለ ውሃ የምቾት ውሃ እውነት እንዳልሆነ ማስተዋል አንችልም። ምንድነው የምንለው? ኖ ኖ ኖ ኖ ኖ እሱ ዛሬ የሰደበኝ እኮ ከባድ ቀን ስለዋለ ነው፣ ተበሳጭቶ ነው እንላለን። ኦኬ እንደዛ ነው የምንለው። በጣም ነው የሚገርመው። የአቢዩዝ ስቴጅ ብታዩት በቃ በጣም እኔ በቃ ይገርመኛል። ሁላችንም እኮ እንደዛ የምንለው ምክንያቱም በቃ ስቴጁ ነው ይሄ። በቃ ማኒፑሌት የተደረገው አብሮ ተያይዞ ነው ይሄ፣ ፕላን የተደረገ ነው፣ አውቀው የሚያደርጉት ነው እነዚህ ሰዎች። ኦኬ። እና ምንድነው የምናደርገው? አይ በቃ ዛሬ በጥፌ የመታኝ እኮ አይ በቃ እሱ እኮ ይወደኛል እንትን እኮ ስለሆነ ነው። ከዛ እነዚህ ሰዎች ምንድነው የሚያደርጋችሁ? በጥፊ መታሽና አቅፎ ይስምሻል። ከዛ ወይ ደግሞ የሆነ ነገር ትልህና ከዛ አይኔ እኮ ታውቃለህ እኮ በጣም እኮ ነው የምወድህ ትላለች። ኮንፊውዥን ውስጥ እንገባለን። ከዛ ኮንፊውዥን፣ ይሄ ኮንፊውዥን ሙቀትና ብርድ ነው። በቃ ህይወቱ ሁሌ ሙቅና ብርድ ነው። ምንም ይሄ በቃ ቀዝቃዛ ነው ስትዩ ሞቅ ብሎ የሚመች ኮንፈርት ይሆናል። ከዛ ያዛ ጋር ኮንፈርት ነው እስቲ ደግሞ እንደገና ደግሞ በረዶ ውስጥ ይከትሻል። ይሄ ምን የሚባል ስቴጅ ውስጥ ያስገባናል መሰላችሁ? ትራውማ ቦንድ ይባላል። ትራውማ ቦንድ አንድ ሰው በየቀኑ ለ21 ቀን የሆነ ነገርን ካደረገ አዲክሽን ውስጥ ይገባል። ጠዋት 7 ላይ ተነስቶ ቡና ቢጠጣ ጠዋት 7 ላይ ተነስቶ ቡና የሚጠጣ ሰው በ21ኛው ቀን ላይ በቃ ቡና ይፈልጋል በዛ ሰዓት። ልክ እንደዛ ነው የምንሆነው። ይሄ ሰውዬ ሳይሰድበን ሲቀር እንዴ ዛሬ ምን ሆኖ ሰደበን እንላለን። ልክ ደግሞ ሰድቦን ደግሞ መጥቶ ቅፍ ሲያደርገን ደግሞ አይ ላቭ ዩ እኔ እኮ ታውቂያለሽ በጣም ደግሞ ወድሽ ታውቂያለሽ እኔ ትናንትና እዛ ስራ እንትን አበሳጭቶኝ ነው እንጂ ምናምን ብሎ ደግሞ ቅፍ አድርጎ ሲስብሽ ደግሞ ትረሻዋለሽ። ይሄ ትራውማ ቦንድ ነው። አዲክሽን ውስጥ ያስገባሻል። ይሄ አዲክሽን ምንድነው? በቃ ሙቀትና ብርድ ነው። ሙቀትና ብርድ ነው። እዚህ ጋር እኔ በቃ በፍጹም በዚህ ህይወት ውስጥ መኖር አልችልም፣ ይሄ ትክክል አይደለም ስትይ
ቴምፕሬቸሩን ይጨምርና በጣም ውሃውን ሞቅ አድርጎ ኮምፈርተብል አድርጎ አበባ ይዞልሽ ይመጣል። ኬክ ገዝቶ ይመጣል። እኔ እኮ ታውቂያለሽ በጣም እንደምወድሽ ታውቂያለሽ፣ አንዳንዴ ግን ያው ስለምበሳጭ ነው ምናምን ይልሻል። እዛ እውነት ይመስልሻል? ይሄ ትሮማ ቦንድ ውስጥ ትገቢያለሽ። ያ ትሮማ ቦንድ ውስጥ ከገባሽ በኋላ አዲክሽን ውስጥ የገባ ሰው ባንዴ ቁርጥ አድርጎ እንደማይተው አንቺም ከዚህ ውስጥ ለመውጣት it takes time። በቃ መውጣታችን አዲክሽን ውስጥ ገብተሻል። አንቺ ህይወትሽን ሙሉ ቆርጠሽ ሰጠሽ አፕ ኤንድ ዳውን ስትሆኚ ልክ እዛ ትሮማ ቦንድ ውስጥ ሲያስገባሽ አንቺ ምንድነው መሰለሽ የምትሆኚው? ሰርቫንት ነው የምትሆኚው፣ የሱ ባሪያ ነው የምትሆኚው። በቃ እንደፈለገ ነው የሚያንቀሳቀስሽ። ሲፈልግ ይሄን ይልሻል፣ ሲፈልግ ያን ይልሻል። ዛሬ ሞቅ ይላል፣ ነገ ይቀዘቅዛል። ዛሬ በጣም ነው የምወድሽ ይልሻል፣ ነገ ስታስጠላ ይልሻል። ዛሬ እዚህ ጋር በቃ ኬክ ገዝቶልሽ ይመጣል፣ ነገ ይተፋብሻል። እንደዛ አይነት ህይወትን ብሬንሽ ይለምደዋል። በቃ ትለምጂዋለሽ። እንደዚህ አይነት ህይወትን ትለምጂውና ከዛ ምን ትያለሽ? አይ እሱ እኮ አንዳንዴ እንትን ስለሚል ነው እንጂ እኮ አንዳንዴ ሲበሳጭ የሆነ የሚደብር ነገር አለው እንጂ እኮ በጣም እኮ ጥሩ ሰው ነው ያለሽ። ነው አይደለም? አዲክሽን ውስጥ ስላለሽ አዲክሽን ውስጥ ያለ ሰው በመጠጥ ኃይል በጣም የተያዘ ሰው አንተ መጠጥ አትጠጣ ጥሩ አይደለም እትይ አይኖ ነው የሚለው። አንቺም እኮ ልብሽ እኮ ያውቀዋል ያን ህይወት ዲዘርቭ እንደማታረጊ እኮ ታውቂዋለሽ። ግን ከዛ ለመላቀቅ ገና ለገና ይቀየራል፣ ገና ለገና ይለወጣል ስትይ ዘመናት ያልፋል። ምክንያቱም ያ ቀዝቃዛና ሙቅ ውስጥ የተደባለቀ ህይወት መኖርሽ ሪያሊቲሽን እውነቱን ህይወት እንዳታዩ ያደርግሻል። እውነቱ ይሄ ሰውዬ መልካም ሰው ነው፣ አንዳንዴ ሲበሳጭ ነው እንዲህ የሚሆነው፣ ወይስ ሁሌ እየተበሳጨ ነው፣ ወይስ እንደዚህ የሆነው? ምን የምታውቂው ነገር የለም። ሁሌ በጥያቄ ነው የምትኖሪ። ሁሌ ይሄ ሰውዬ ምንድነው ማረገው? አይ እሱ እኮ ሲበሳጭ ነው። ፍርፋሪ አምጥቶ ሲበትንልሽ የሚገባሽ እያለ አንቺ እኮ ሚስቱ ስትሆኚ፣ ገርልፍሬንዱ ስትሆኚ፣ እጮኛው ስትሆኚ ኩይን ነው መሆን ያለብሽ። ቴክ ኬር ላደርግሽ ሲገባ አንድ ቀን ጊፍት ሲያመጣልሽ በቃ ታብጃለሽ። ኦ ማይ ጋድ ጊፍት ገዛልኝ በቃ። ለምንድን ነው የምትዘይው? ዩ ዲዘርቭ ኢት እኮ። እንደዛ አድርጎ ቴክ ኬር ሊያደርግሽ ኃላፊነት አለበት። ግን ያ ያለሽበት የትሮማ ቦንድ ይሄ ነገር እንኳን የሆነ በቃ ቤዚክ የሆነ ነገር እንኳን እንደማይገባሽ አድርጎ ጭንቅላትሽ ላይ ስለሳለብሽ የሆነ ነገር ሲያደርግ በቃ ትዘያለሽ። ፍርፋሪ እኮ ነው የሰጠሽ። አንቺ ካደረግሽው አንፃር ፍርፋሪ ነው የሰጠሽ። ኦኬ ፍርፋሪ ነው የሰጠሽ። ግን ያ ፍርፋሪ በቃ ያስደስትሻል። ምክንያቱም ታውቃለሽ ምን ያህል እንደተጠማሽ፣ ምን ያህል ሰላምን እንደናፈቅሽ። አንድ ሳምንት በጣም ሰላም ሲሆን እንዴት ነሽ የኔ ቆንጆ፣ ደህና ነሽ ወይ፣ ስራ እንዴት ነው፣ ሰላም ነው፣ በቃ ተስተካከለቲና ነገር አለሙን እርግፍ አድርገሽ ትረሺውና ከዛ ደግሞ ከሱ ጋር ደግሞ መልሰሽ ትጣበቂያለሽ። ልክ እንደዛ ስትሆኚ ሁለተኛ ሳምንት ደግሞ ቀዝቃዛ ውስጥ ይነግርሻል፣ ይዘጋሻል። 10 ቀን ሰላም አይልሽም፣ ይዘጋሻል። ምን ሆኖ ነው? እኔ በቃ ምን ባረገው ነው? እሱ እኮ መልካም ሰው ነው፣ እኔ እኮ ነኝ እንዲያረኩት ብለሽ ራስሽን ብሌም ማድረግ ትጀምሪያለሽ። አሁን ምንድነው ማረገው? 2 ዓመት ከዚህ ሰው ጋር ቆይቼ አሁን እሱን ብተወውስ? ከዛስ ደግሞ እንደገና ሌላ ሰው ልተዋወቅ ነው? ታወቂ አይሻልም? እዛ ውስጥ ገበያለሽ። ኦኬ ከዛስ አክቹዋል አቢዩዝ ይጀምራል። በኋላ ከዛ ኦፊሻል ይሆናል። አንቺን መሳደብ፣ አንቺን መማታት፣ አንቺን ማንቋሸሽ፣ አንቺን ዲሚን ማድረግ በቃ መብቱ ያደርገዋል። ኖርማል ይሆናል። በቃ ይለምደዋል። ምክንያቱም ኦልሬዲ አዲክሽን ውስጥ ገብተሻል። አዲክሽን ውስጥ ስለገባሽ አንቺ አሁን ምንም እቃ ነው የምትሆኚው፣ የትም አትሄድም ነው የምትባይው። እንደዛ ፖይንት ላይ ስትጀምሪ ገስዋት ቺት ማድረግ ይጀምራል። ምክንያቱም አሁን አንቺ ኖ ሎንገር አንተ እኮ እንዳንተ አይነት ሰው እኮ ነው ያለ አንተ ምን ሆነ ነበር ምትይ ሴት አይደለሽም። አሁን አልቃሻ ሴት ነሽ፣ ዊክ ሴት ነሽ፣ ውበትሽን አጥፍተሻል፣ ማንነትሽን አጥፍተሻል፣ ማደግ ከሚገባሽ መንገድ ቆመሻል። አንቺ አሁን ለሱ እቃ ነሽ፣ መጫወቻ ነሽ። ኦኬ ተበሳጭቶ ሲመጣ የሚመታሽ፣ መሳደብ ሲፈልግ የሚሰድብሽ ናት። አሁን ይሄ ሰው ሌላ ሴት አለችው የኔ ቆንጆ ሚላት አንቺን እንዳስጀመረሽ መጀመሪያ ላይ የሚያስጀምራት ሌላ ቆንጆ ሴት ደሞ አለች ከውጭ። ኦኬ ሌላ ሴት ደሞ አለች።
አዲስ እንዳንቺ ደህና ነሽ ወይ ብሎ መልካም ሆኖ የቀረባት ቻርሚንግ ሆኖ የቀረባት ሌላ ሴት ደሞ አለች። እንደዛ ሴት ደሞ አለች ከውጪ። ኦኬ አንቺ አሁን እዚህ ጋር ነሽ ቁጭ ብለሻል። ምንም ዩዝለስ እንደፈለገ የሚሰድብሽ እንደፈለገ የሚጫወትብሽ ሲፈለገ የሚገፈትርሽ ሲፈልግሽ የሚተፋብሽ ሴት ሆነሻል። ከዛ ከውጭ ግን እንዳንተ እኮ ወይኔ እንዳንተ አይነት መልካም ወንድ እኮ የለም የምትለው ሌላ ደግሞ ከውጭ ደግሞ አዘጋጅቷል። እሷ ደግሞ ምን ትባላለች መሰላችሁ? ሰፕላይ ትባላለች። ኒው ሰፕላይ ናት። አዲስ ሰፕላይ ትባላለች። እሷ ደግሞ ምንድነው መሰላችሁ የምትለው ልክ አንቺ ስትጀምሪ መልካም ሰው ነው እንዳልሽው እዛ ለብ ያለው ውሃ ሙቅ ውሃ ውስጥ አስቀምጦሽ በጣም ኮምፎርታብል እንድትሆኚ እንዳደረገሽ እንደዛ ያደረጋት ነው። እሱ ላቭ ቦምቢንግ ስቴጅ ላይ ገብታለች። ጊፍቱ ይመጣል፣ ፍቅሩ ይመጣል። አንቺ እኮ you are the best ትባላለች። በቃ you are the best አንቺ እኮ ምናምን ትባል። እሷም እንዳንቺ እየተዘጋጀች ያለች ለብ ያለ ውሃ ውስጥ አስቀምጦ ኮምፎርታብል ያደረጋት ያለ ሌላ ሴት ደሞ አለች። አንቺ እዚህ ጋር 2 አመት ከሱ ጋር ሳልፌ ይሄን ሁላ ነገር አድርጌ እንትን ገዝቼለት እንትን አርገሽ ትዛትዩ ሙቭ አርጓል። እዚህ ጋር አንቺ እዚህ ጋር መጫወቻ ነሽ፣ በቃ እቃ ነሽ። እዚህ ጋር ሚቆም አይደለም። አንቺ ጋር የተደረገው አንቺ ጋር ብቻ አይደለም። ካንቺ በፊት ሌላ ሴቶች እንደዛ አድርገዋል። አሁን ደግሞ ይቀጥላል። በቃ ሰፕላዮች አሉት፣ ሁሌ ሰፕላይ አሉ። ከዛስ ያይና አንቺ እንደ ድሮ አንተ በቃ ለምንድነው እንደምታረገው ሌላ ሴት ጋር ይሄድ እንዲቼት ይያረክ አንተ ምን ሆነው እኔ በቃ ካሁን በኋላ እንደውም አልፈልግህም ብለሽ መንቀስ ስትጀምሪ ያኔ ዲስካርዲንግ ስቴጅ ይባላል። አንቺን አሽቀንጥሮ ሊጥልሽ መንገድ ይፈልጋል። ለምንድነው መሰለሽ አንቺ ጥቅም የለሽማ። ካሁን በኋላ በቃ ነቅተሻል። ኦሬዲ ትሪኩ ገብቶሻል። ኦኬ ትሪኩ ስለገባሽ አንቺ አሁን እዚህ ስቴጅ ላይ ምንድነው መሰለሽ የምታረጊው? እንዴት ከዚህ ሰው ያመልጣለሁ፣ እንዴት አርጌ እወጣለሁ ላይ እንዳለሽ ሲያይ አንቺ በቃ የሱን ፐርፐስ ሰርቭ አታረግም። እንደዚህ ሰዎች ሁሌ እንደምራችሁ በጣም ውስጣቸው ባዶ የሆነ ያላንተ እኮ መኖር አልችልም እየተባሉ ሞገስን የሚፈልጉ በቀን በቀን ስግደትን የሚፈልጉ ሰዎች ናቸው። ውስጣቸው ባዶ የቆሰሉ ሰዎች ናቸው። ኦኬ ስለዚህ አንቺ አሁን ያንን ስቴጅ አልፈሽ የራሱ ጉዳይ ነው። ካሁን በኋላ ማኔ እንዳንተ እኮ አልልም ማለት ስትጀምሪ አንቺን የሚጥልበት ዲስካርድ የሚያደርግበት መንገድ ይፈልጋል። ግን ዲስካርድ ሲያደርግሽ ዝም ብሎ አይደለም ዲስካርድ የሚያደርግሽ፣ አንድ ስቴጅ ያደርጋል። ከዛ በፊት ስሜር ካምፔን ይባላል። ከቤት ከመውጣቱ በፊት ካንቺ ጋር ከመለያቱ በፊት ስምሽን ባለም ያጠፋዋል። እሷ እኮ እንዲህ ነበረች፣ እሷ እኮ እንዲህ ናት፣ እሷ እኮ እንዲህ ሆና፣ እሷ እኮ እንዲህ አርጋኝ፣ እሷ እኮ እንዲህ ሆና ለሀገር ሙሉ ስምሽን ያጠፋዋል። መጀመሪያ ለምሳሌ አንቺን ለመለየት ነው። ይሄ ሰው ከሰው ጋር እንዳትገናኝ ሰፖርት የሚያደርግሽ ሰው እንዳይኖር የሱ ኢሜጅ እንዳይበላሽ ገና ሳይወጣ በፊት ኢሜጁን ለማስተካከል አንቺ ገና ከሱ ጋር ከመለያየትሽ በፊት ስራውን ሰርቶ ጨርሷል። ከዛ እሱ አሽቀንጥሮ ጥሎሽ ወደዛችኛው ይሄዳል ማለት ነው፣ ወደ አዲሷ። ከዛስ ስላንቺ ስትሰሚ ትደነግጫለሽ። ማናት እቺ ሴት ነው የምትይው? ይሄ ሁሉ እኔ ነኝ፣ እኔ እንዲያርጌ ነበር፣ እኔ እንዲሆኜ ነበር ትያለሽ። ራስሽ ግራ ይገባሻል ሰዎች መተው ሲነግሩሽ። ኢማጂን ከሱ ጋር ስትኖሪ አቴንሽንሽ በሙሉ ከሱ ጋር ስለነበረ ጓደኛ የለሽም፣ ከዘመድ ለይቶሻል፣ ከጓደኞች ለይቶሻል፣ ከሰፖርት ሲስተም ከሚባለው ሰው ለይቶሻል። አይንሽ ሁሉ እሱን ማገልገል ላይ ነው የነበረው። እሱ ዛሬ ከፋው ወይ በቃ እንደው ምን ይሻለኛል፣ እሱ ዛሬ ፈገግ ሲልሽ ወይ ዛሬ ደህና ነው ትያለሽ። ከዛ ነገስ ሲዘጋሽ ደግሞ ወይኔ ምን አርጌው ነው ምን ባረግ ይሻለኝ አሳይመንት ይሰጥሻል። በቃ ህይወትሽ ሙሉ እሱን ስታገለጊ የሱን ሳቅና ፈገግታ ስትጠብቂ ትኖሪያለሽ። በመጨረሻስ ሜንታሊ አንቺን ዲስቶርት አድርጎሽ ሰላምሽን ወስዶ ማንነትሽን መቶ መኖር እስኪያስጠላሽ ድረስ ሜንታል ሄልትሽን አፌክት ያደርገዋል። በጣም ብዙ ሴቶች ዛሬ suicide እየፈጸሙ ነው። ብዙ ሴቶች ራሳቸውን እየገደሉ ነው። ለምንድን ነው የሚቀጥለው? ሰው እኮ ከሰው ጋር ይኖራል። እንዳልኳችሁ ትዳር በጣም መልካም ነው፣ እግዚአብሔር የፈጠረው ነው፣ አሜዚንግ ነው።
እየሞትኩኝ ግን ማድነው ትዳር የለም። ክርስቶስ ሞቷል። ክርስቶስ የሞተው ለትዳር አይደለም። ክርስቶስ የሞተው ለሰው ልጅ ነው። እኔ ልጁ እንድባል ነው እንጂ ባለ ትዳር ልጁ እንድባል አልሞተም። እኔ በህይወት ሆኜ በህይወት ኖሬ እያገለገልኩ በሰላም ብኖር ይበልጣል። ኦኬ የግድ እየሞትሽ እየተገደልሽ ህይወትሽ ሞት ጫፍ ላይ እየደረሰ ባለ ትዳር ናት እየተባልሽ የምትኖሪበት ምክንያት ግን የለም። ብዙ ስቴጆች እኮ አሉ። ሰው እንደማይሆን ስታይ ህይወትሽን እንደዚህ ዳንጀረስ ሁኔታ ላይ የሚያስገባ ከሆነ የቤተ ክርስቲያን ሰዎች መናገር ቻለሽ፣ ካውንስሊንግ መሄድ ጥሩ ነው። ከዛ በተረፈ ግን አልችልም አይሆንም ከሆነ እየሞትሽ አንቺ መስዋዕት የምትሆኝ ይመስልሻል? ለማን ነው መስዋዕት የምትሆኚው? ትዳሩ እንዲቀጥል ነው አንቺ ራስሽን የምትገይው? ከዛስ ማን ይቀጥለው ትዳሩ? ለትዳሩስ ቢሆን በህይወት መኖር ይበልጣል። የእውነት ነው የምላችሁ፣ በሰላም መኖር ይበልጣል። ክርስቶስ ዋጋ ከፍሏል። ክርስቶስ ዋጋ የከፈለው እኔ ልጁ እንድባል ነው፣ እኔ በህይወት እንድኖር ነው እንጂ የእንትና ሚስት ተብዬ አቢዩዝ እየተደረኩኝ እንድኖር አይደለም።